ሰላም ጤና ይስጥልኝ የተከበራችሁ የአብዲ አካዳሚ ዩቲዩብ ተከታታዮች እንዴት ናችሁ? ሰላም ናችሁ? ሰላም ለእናንተ ይሁን እያልኩ በባለፈው አረበኛን በአማርኛ መጀመራችን ይታወሳል። ዛሬም በአዲስ ቪዲዮ ተከስተናል። ቪዲዮችን ከተመቻችሁ ሼር፣ ሰብስክራይብ፣ ላይክ ማድረጋችሁን አትዘንጉ። ወደ ቪዲዮ ቀጥታ እንለፍ። እንግዲህ ክፍል 2 ላይ ቃል እንደገባ ነው መሰረት በክፍል 3 የምንመለከተው የሚሆነው አረበኛን በአማርኛ ክፍል 3 ቁጥሮችን በአረበኛ እንመለከታለን። አብራችሁን ነው። እሺ እንግዲህ ክፍል 3 ቁጥሮችን በአረበኛ ጀምረናል። ቁጥሮችን በአረበኛ ስንጀምር ያው ቁጥር ብዙውን ጊዜ ከአንድ ነው የሚጀምረው። እዚህ ጋር የተረሳ ነገር ካለ ዜሮ ነች። ዜሮ በአረበኛ ምን ትባላለች? ሲፍር ትባላለች። ዜሮ ሲፍር ትባላለች። ሲፍር አንድ ቁጥር በአረብኛ ምን ይባላል? ዋሂድ 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 በአረብኛ ፊደል ዋሂድ ዋሂድ አንድ ማለት ዋን። ሁለት ኢትነይን ወይም ደግሞ ኢትናን ኢትናን እዚህ ጋር ኢትነይን ያለው ኢትነይ ወይም ኢትናን ማለት እንችላለን። ኢትናን እዚህ ጋር ሳይሆን የምንለው ኢትናን ኢትናን ሁለት ማለት ዋሂድ ዋሂድ ኢትናን ከዛ ሰላሳ ሰላሳ ሶስት ማለት ነው። ሰላሳ ሰላሳ እስኪ ከአንድ እስከ ሶስት አብረን እንቁጠር አንድ ጊዜ ዋሂድ ኢትናን ወይም ኢትነይን ሰላሳ ዋሂድ ኢትነይን ሰላሳ ዋሂድ ኢትነይን ሰላሳ አንድ ሁለት ሶስት ማለት ነው። ከዛ የሚቀጥለው ቁጥር ስንት ነው? አርባዓ 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 አርባ አይደለም እዚህ ጋር ተስተካክሎ የሚገባው አርባ ሳይሆን አርባዓ 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 ኸምሳ ኸምሳ አራት አምስት ማለት ነው። ፎር ፋይቭ አራት አርባዓ አምስት ኸምሳ ኸምሳ ስድስት ሲታ 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 ስድስት ማለት ነው። ሲታ እስኪ አራት እስከ ስድስት አብረን እንቁጠር። አርባዓ ኸምሳ ሲታ አርባዓ ኸምሳ ሲታ። እስኪ ከአንድ እስከ ስድስት አብረን እንቁጠር ደግሞ ዋሂድ ዋሂድ ኢትነይን ሰላሳ አርባዓ ኸምሳ ሲታ ዳን አንድ ሁለት ሶስት አራት አምስት ስድስት ማለት ነው። ከዛ የሚቀጥለው ሰባት ሰብዓ ሰብዓ ሰባት ለማለት ሰብዓ ሰባ ሳይሆን ይሄም ሰብዓ ነው መባል ያለበት። ሰብዓ ሰባት ሰማንያ ስምንት ሰማንያ ስምንት ስምንት ምንድን ነው? ሰማንያ ሰማንያ ቲሳ ዘጠኝ ዘጠኝ ቲሳ ቲሳ ዓሸራ አስር ዓሸራ 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 አሁን እስከ ስንት ቆጠር? እስከ አስር ከአንድ እስከ አስር ማለት ነው። አንድ ዋሂድ ኢትናን ሰላሳ አርባዓ ኸምሳ ሲታ ሰብዓ ሰማንያ ቲስዓ ዓሸራ አስር ማለት ነው። አንዴ እኔ ጋር እንቁጠር ከአንድ እስከ አስር በቀላሉ ዋሂድ ኢትናን ዋሂድ ኢትናን
ثلاثة، أربعة، خمسة، ستة، سبعة، ثمانية، تسعة، عشرة. واحد، اثنان، ثلاثة، أربعة، خمسة، ستة، سبعة، ثمانية، تسعة، عشرة. واحد، اثنان، ثلاثة، أربعة، خمسة، ستة، سبعة، ثمانية، تسعة، عشرة. واحد، اثنين، ثلاثة، أربعة، خمسة، ستة، سبعة، ثمانية، تسعة، عشرة. በቀላሉ አንድ እስከ 10 እዚህ ጋር ጨረስን ማለት ነው። የሚቀጥለው ከ11 ጀምሮ ይሆናል። ከ11 ጀምረን አብረን እንቆጥራለን። ተከታተሉና አሁንም 11 أحد عشر أحد عشر أحد عشر 11 12 اثنا عشر 11 12 13 13 13 ከ11 እንጀምር አንድ ጊዜ 11 12 13 13 ከ11 እስከ 13 አንድ ጊዜ በአረበኛ እንበል 11 12 13 11 12 12 13 13 ከዛ 14 أربعة عشر 15 عشر 16 عشر 16 ከ14 ጀምሮ እንዲህ እንድገመው 14 15 15 16 16 14 14 15 16 17 17 17 ثمانية عشر 19 تسعة عشر 19 17 18 19 17 18 19 ማለት ነው። ከዛ የሚቀጥለው ስንት ነው? 20 20 ማለት ነው። 20ንም ልንል እንችላለን። እዚህ ጋር 20 20 21 ማለት ነው። አፍዋን ይቅርታ 20 ማለት ነው። 20 20ንም ማለት ይቻላል። 20 20 21 واحد وعشرين 21 21 21 22 22 22 22 22 22 23 23 23 23 24 24 24 ደረስን ማለት ነው። በቀላሉ 23 23 4 24 25 25 25
خمسة وعشرين. 26 ستة وعشرين. 26 ማለት ነው። ستة وعشرين 26 27 27 27 وعشرين 27 27 28 28 28 28 ማለት 28 28 29 29 29 29 29 29 እንላለን ማለት ነው። 29 29 ሰላቱን ወይም ደግሞ ሰላሲን 30 ሰላሲን 30 30 30 ማለት ነው። 30 30 31 31 ላይ ደርሰናል። 31 31 31 31 30 30 ይባላል። 31 واحد وثلاثين 31 32 اثنان وثلاثين 32 32 32 33 33 33 33 34 34 34 ከ31 ጀምረን አብረን እንቁጠር 31 32 32 33 33 34 34 ስንት ደረሰ? 34 ድረስ ቆጠርን ማለት ነው። 30 በአረበኛ ምን ይባላል? 30 30 31 31 32 32 33 33 33 34 34 34 34 34 35 35 35 35 35 35 36 ستة وثلاثين 36 36 37 37 37 38 8 وثلاثين 38 39 39 ምን ይባላል? 39 40 ስንት ደረሰ? 40 ደረሰን ማለት ነው። 40 ማለት ነው። 40 እስኪ ከ30 ጀምረን እስከ 40 ድረስ በአንድ ላይ እንቁጠር አንድ ጊዜ 31 32
33 34 35 36 37 38 39 40 40 አሁን ከአንድ እስከ 40 ቆጠርን ማለት ነው። እስኪ በዚህ መሰረት ከአንድ እስከ 40 ከኔ ጋር ይቆጥራል። እስኪ እንሞክር። 1 2 3 4 5 6 7 8 9 10 11 12 13 14 15 16 17 18 19 20 21 22 23 24 25 26 27 28 29 30 31 32 33 34 35 36 37 38 39 40 አሁን ከአንድ እስከ 40 ጨርሰናል ማለት ነው። መርሐበን ደግሞ ከ40 ጀምረን እንቀጥላለን። 41 41 41 41 41 41 42 42 42 42 ማለት ነው። 43 30 و40 43 43 44 44 44 كذا 45 45 45 45 45 كان 41 እስከ 45 እስኪ አብረን እንቁጠር። 41 41 41 41 42 42 42 42 43 43 44 44 45 45 45 45 46 እንለፍ። 46 46 46 46 46 46 ማለት ነው። 47 47 አሁን የአባታችሁ ዕድሜ 47 ቢሆን ምን እንላለን? ዑምሩ አቢ 47 47 ከም ዑምሩ አቢክ የአባት ዕድሜ ስንት ነው ተብለን የምንጠይቅ እዚህ ጋር 47 እንላለን። 47 ነው ማለት ነው። 47 47 48 48 48
49 49 49 49 ማለት ነው። 49 ካልን የሚቀጥለው እንደሚሆነው 50 50 50 ወይም ደግሞ 50 እንላለን። 50 50 50 ማለት ነው። 50 50 أو 50 ከሁለቱ አንዱ የተሻለንን መጠቀም እንችላለን። 50 ማለት እንችላለን፣ 50 ማለት እንችላለን። 40 ላይ ሲሆን 40 ማለት እንችላለን፣ 40 ማለት እንችላለን። 30 ላይ ሲሆን ደግሞ 30 ወይም 30 ማለት ይቻላል። የሚቀጥለው 51 ነው የሚሆነው። 51 واحد وخمسين 51 51 51 51 46 እስከ 50 ድረስ አብራችን ቁጥር አንድ ጊዜ 46 46 47 47 48 48 49 49 50 50 50 50 51 51 52 52 52 52 53 ثلاثة 53 53 53 53 54 54 54 54 54 54 45 55 55 55 55 በማለት ነው። 55 ከዛ 56 56 56 56 56 47 57 57 አንድ ላይ ስናነበው 57 57 58 58 58 58 አጠቃላይ ስናያይዘው ማለት ነው 58 እንላለን። 58 58 59 59 59 59 59 60 60 60 60 ወይም 60 60 60 60 ማለት እንችላለን። ይሄ ስንት ነው? 60 ማለት ነው። 60 ማለት ነው። የሚቀጥለው ቁጥር ስንት ነው የሚሆነው? 61 61 واحد وستين 61 61 62 اثنان وستين 62 በአጠቃላይ 62 63 63 63 63 63 63 64 64 64 64 64 64 እስኪ ከ61 እስከ 65 አብረን እንቆጥራለን። እስኪ 65 እንድረስ መጀመሪያ 65
خمسة وستين، خمسة وستين، واحد وستين، واحد وستين، واحد وستين، اثنان وستين، سلسة ሶስት ثلاثة وستين، سلسة أربعة وستين، سلسة أربعة وستين، سلسة خمسة وستين، سلسة سدست ستة، ستة وستين، ستة وستين، ستة وستين، سبعة وستين، سبعة وستين، سبعة وستين، سلسة سبعة وستين، سبعة وستين، سلسة سمنت ثمانية وستين، ثمانية وستين، ثمانية وستين، سلسة ستين، تسعة وستين، تسعة وستين، تسعة وستين، تسعة وستين، سبعين، سبعين، سبعون ويم دمو سبعين ويم سبعون، سبعين، سبعون አንዱን ነው የምንጠቀመው። ሰብዒን ካል በቂ ነው። ከ61 እስከ 70 ብለን እንቁጠራን ጊዜ ዋሂድ ወሲቲን፣ ኢስናን ወሲቲን፣ ሰላሳ ወሲቲን፣ አርበዓ ወሲቲን፣ ኸምሳ ወሲቲን፣ ሲታ وستين، سبعة وستين، ثمانية وستين، تسعة وستين، سبعين، سبعين، سبعة ማለት واحد وسبعين، سبعة، واحد وسبعين، واحد وسبعين، واحد وسبعين، سبعة، سبعة ሁለት اثنان وسبعين، اثنان وسبعين، اثنان وسبعين، ثلاثة وسبعين، ثلاثة وسبعين، أربعة وسبعين، أربعة وسبعين، خمسة وسبعين، سبعة، خمسة وسبعين، سبعة سدست، ستة وسبعين، ستة وسبعين، سبعة سبعة، سبعة وسبعين، سبعة وسبعين، سبعة ثمانية، ثمانية وسبعين، ثمانية وسبعين، ثمانية وسبعين، تسعة وسبعين، تسعة وسبعين، ثمانين، 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 ثمانية ويم ثمانون، ثمانون على تجارة كسبان سكا ثمانية أفراد دكتوران دوزين سبان واحد وسبعين، اثنان وسبعين، ثلاثة وسبعين، أربعة وسبعين، خمسة وسبعين، ستة وسبعين، سبعة وسبعين، ثمانية وسبعين، تسعة وسبعين، ثمانون، ثمانون، ثمانية يكتلوا بثمانية عند لنا ومالت ثمانية عند واحد، واحد وثمانين، واحد وثمانين، واحد وثمانين، اثنان وثمانين، اثنان وثمانين، سنتنا ثمانية ሁለት ማለት اثنان وثمانين، ثمانية ሶስት ثلاثة وثمانين، ثلاثة
وثمانين 83 84 84 ثمانية 85 85 86 86 86 87 87 ثمانية 80 ثمانية 88 88 8 9 89 89 89 كذا kata 90 90 90 وين 90 90 ስንት ማለት ነው? 90 ከ81 እስከ 90 አብራችሁ ቁጥሩ አንድ ጊዜ واحد وثمانين 82 83 84 85 86 87 88 88 88 89 90 عندي نتقمو 81 82 83 84 85 86 87 88 89 90 أو 90 زدنا مالك زدنا عند واحد وتسعين 91 92 92 92 92 93 93 93 93 94 95 95 95 ከዘጠና አንድ እስከ 95 አንድ እንድገመው 91 92 92 93 94 95 96 96 96 96 دنا سبعة 97 97 97 98 98 زدنا سمنت مالت 98 99 99 زدنا زدني مالت 99 مئة مات 100 جيد نبدأ من 91 إلى 100 نواصل معا اقرأوا من وراءي أو نقرأ معا أبرنا النبال أنتزي كاسة عند سكمته 91 92 93 94 95 96 97 98 99 100 دي نرجمه 91 92 93 94 95 96 97
98 99 100 መቶ ማለት ነው። መቶ ቁጥሮችን 1 እስከ 100 ያሉትን በዚህ መልኩ ለማየት ሞክረናል። ቀጣይ ርዕሳችን የሚሆነው ተውላጠ ስም የምንመለከት ነው የሚሆነው ባላ ፍቃድ ኢንሻአላህ። ተውላጠ ስም ስንል ግራ እንዳይገባችሁ ስምን ወክለው ስምን መግለጽ የሚችሉ ማለት ነው። ስምን ወክለው ስምን የሚገልጹ ተውላጠ ስም ይባላሉ። እነዚህ ተውላጠ ስም ለምሳሌ ያክል እነሱ እኛ ብለን የምንገልጸው ነገር ያ ተውላጠ ስም ይባላል። እሱን በክፍል 4 ቀጥለን የምናይ ነው የሚሆነው። ስለተከታተላችሁኝ በጣም እጅግ በጣም አመሰግናለሁ። የዛሬው ቪዲዮአችን ይህንን ይመስል ነበር። በቪዲዮአችን ላይ ሀሳብ ካላችሁ ኮሜንት ቦክስ ላይ አስቀምጡልን። ቪዲዮአችን ከወደዳችሁ ደግሞ ለወዳጅ ዘመድ ሼር ማድረግ አትዘንጉ። ለአዲስ ከሆናችሁ ደግሞ ሰብስክራይብ ማድረግ አይረሳ። እናመሰግናለን። መልካም ቆይታ